አሁን ዓለም ላይ የሚታዩ ቴክኖሎጂዎችን እንደ ግብዓት እንዲያድጉ ወይም ደግሞ አሁን ላሉበት ደረጃ እንዲደርሱ ጉልህ አስተዋጽኦ ከተጠቀሙት የቴክኖሎጂ ፈጠራ ውጤቶች ውስጥ አንደኛው ኢንተርኔት መሆኑን ለማንም ግልጽ ነው። ማንም ይህን ያውቃል። ነገር ግን ኢንተርኔት መቼ ተፈጠረ? እንዴትስ ተፈጠረ? ለምንስ ተፈጠረ? የሚለውን ስናይ ዲፌንስ አድቫንስድ ሪሰርች ፕሮጀክት ኤጀንሲ ወይም ዳርፓ የተባለው የአሜሪካዊ የወታደራዊ ተቋም ወይም ደግሞ ሚሊተሪ ኢንስቲትዩሽን አድቫንስድ ሪሰርች ፕሮጀክት ኤጀንሲ ኔትወርክ ወይም ደግሞ አርፓኔት ተብሎ የሚጠራውን የኢንተርኔት ሁሉ ቀዳሚ ወይም ደግሞ አዛውንቱን ኢንተርኔት የፈጠረበት ዓመተ ምህረት በ1969 የዛሬ 55 ዓመት እንደሆነ የታሪክ መዛግብት ያሳያል። ይህም የመጀመሪያው የኢንተርኔት ቴክኖሎጂ የተፈጠረበት እንደሆነ የታሪክ አዋቂዎች ወይም የቴክኖሎጂ ፈጣሪዎች መዝግበውት ይገኛሉ።